ዛሬ ማለት ነው የምሬን ነው የምላችሁ ጥምቀት ባህል ወጥቼ እንዴት ልበላችሁ የሲስተር ጓደኞች ምናምን አንድ ላይ ነበር የወጣ ነው እና ጀስት በአመት አንድ የሚመጣ ባህል ነው። ቀለል አድርጉት ላላ አድርጉት ብላቸው ብሰማቸው ብሰራቸው ሊሰሙ ነው እንዴ? ማንም እንደምታስቡ ስለእናንተ እየተጨነቀ የለም አልኳቸው። ከዛ ወጣንና ጭራሽ እኔም የነሱ ባዲ ኢነርጂ ተጋብቶብኝ ማለት ነው ቤተክርስቲያን ውስጥ ገብቼ ምናምን በሀሳብ መጭ አላልኩም መሰላችሁ። እግዚአብሔርን ነው የምላችሁ። ይሁን በቃ እስርስር ብዬ ምናምን ቁጭ አረሳሚ ነቃ ድንግጥ ብል አልሰማም ሰውነቴ ማለት ነው ጭራሽ አልሰማም። ኬት ነው የፍርሃት ደግሞ የምጠው በዛሬ ቀን እንደዚህ እግዚአብሔር በሚመሰገንበት ቀን ምናምን እያል አረተው ምናምን መጨረሻ ላይ ወደ ቤት ስሮጥ ነው የሄድኩት ነው የምላችሁ ጋይስ። እግዚአብሔርን ልብሴ ነበረ እንዳይቆሽሽ እንዳይበላሽ ምናምን እያለኝ በቃ እንዴት ልበላችሁ ሮቦቶኝ ቁጭ ቤተክርስቲያን ውስጥ ገብቼ እየሮጥኩ ስከንፍ ሄጄ ነው የፈጠነ ለውጬ ነፃ የሚያደርገኝን ልብስ ለብሼ ወንድሜ እየተዘመረ ነው ሄደው ነው የምላችሁ። እና የአመት ሰው ይበለን። ሼር ኮፒ ሊንክ ማድረግ እንዳይረሳ። በዓሉ በሚገርም ሁኔታ በሰላም ተጠናቋል። ሀረር የነበረው የማርያም ደብርም ዛሬ ገብቶ አልቋል። ይመቻችሁ። ለማንኛውም እወዳችኋለሁ። እግዚአብሔር ከሁላችን ጋር ይሁን።